ብዙዎች ይሄንን ባለመረዳታቸው ብዙ ድል አመልጧቸዋል። ልንገራችሁ፣ ለምትወዱት ሰው ሼር አድርጉ፣ ፎሎ ማድረግ እንዳትረሱ። ልክ እናንተ በህይወታችሁ የሆነ ነገር መጀመር፣ ቪዲዮ መስራት፣ መጫን እየፈለጋችሁ ስትሸማቀቁ፣ ሰው ይስቅብኛል ስትሉ፣ ዓለም በሙሉ የሚያያችሁ ሲመስላችሁ፣ ባለባበሳችሁ፣ በቁመናችሁ፣ በመልካችሁ ሰዎች የሚናገሯችሁ ሲመስላችሁ፣ የሰው ትችት ስትፈሩ የዓለም ካርታ ይሄ ነው ቅርጹ። ልክ እናንተ ደግሞ ፍርሃታችሁን ታግላችሁ ቪዲዮ መጫን ስትጀምሩ፣ የፈራችሁትን ቢዝነስ ስትጀምሩ፣ ሲሳካላችሁ፣ ሲጨበጨብላችሁ፣ ሽልማት ስታገኙ የዓለም ካርታ ደግሞ እንደዚህ ይሆናል። ልክ እናንተ ደግሞ እያዘናችሁ እየተከዛችሁ አይሆንልኝም ሰዎች ይስቁብኛል ብላችሁ ቤታችሁ ስትቀሩ፣ እናንተ ያሰባችሁትን ሌሎች እየሰሩ ሲለወጡ ስታዩ፣ ይሄ እኮ የኔ ሐሳብ ነበር እያላችሁ ስታዝኑ፣ ይሄ ቢዝነስ እኮ እኔ ልጀምረው የፈለኩት ነበር ስትሉ የዓለም ካርታ እንዲህ ነው የሚሆነው። ምን ልላችሁ መሰላችሁ? ምንም የሚቀየር ነገር የለም በዓለም ላይ። ተሳካላችሁ አልተሳካላችሁ፣ የሆነ ነገር አገኛችሁ አጣችሁ፣ ተሸለማችሁ ወደቃችሁ፣ ከሰራችሁ፣ ራሳችሁን አጠፋችሁ ወይስ ሳላችሁ፣ ምንም በዓለም ላይ እናንተ የሆነ ነገር አገኛችሁ እናንተ የሆነ ነገር አጣችሁ ተብሎ ምንም የሚፈጠር ነገር የለም። ዓለም በሙሉ የሚያያችሁ እናንተን የሚሰድብ እናንተን ጀጅ የሚያደርግ አለባበሳችሁን የሚያይ ምናምን የሚመስላችሁ ከመሰላችሁ በፍጹም ተሳስታችኋል። ሁሉም የራሱ ጭንቀት፣ ሁሉም የራሱ ቢዝነስ፣ ሁሉም ተሸክሞት የሚሄደው የራሱ ሐሳብ አለው። ስለዚህ ከናንተ ጋር የሚታገል የለም። ቪዲዮአችሁን ሶሻል ሚዲያ ላይ አይቶ የሆነ አስተያየት ሰድቧችሁ ሊሆን ይችላል ምናምን፣ እናንተ ያንን ስድብ ይዛችሁ ስታብሰለስሉት ብላላችሁ እንጂ ሰዳቢያችሁ ከሆነ ደቂቃ በኋላ እናንተ ኑሩ አትኑሩ ዞሮም ቼክ አያረጋችሁም። ስለዚህ በፍጹም አትሸማቀቁ። ይኸውላችሁ ጀበና ቢገነፍል ራሱን ነው የሚያቆሽሸው፣ ሌላ የሚፈጥረው ተአምር የለም፣ መልሶ እሳቱ ላይ ይጣዳል እንጂ ይላሉ እናቶቻችን። ስለዚህ በፍጹም በፍርሃት በመሸሽ የምታመጡት ነገር የለም፣ ፊት ለፊት በመጋፈጥ እንጂ። በነገራችን ላይ አነቃቂ ንግግር ተናጋሪ አይደለሁም፣ የህይወትን እውነታ ጀስት እያስታወስኳችሁ እንጂ። ስለዚህ የሆነች ነገር ለመሞከር የሆነች ነገር ለመሳሳት አትፍሩ። ድመት አይጥ እንድትይዝ ተብሎ ችቦ አይበራላትም። የራሷን አይጥ የምትበላውን ምግብ ለማዘጋጀት እየሮጠች ታግላ በየጉርጓዱ ገብታ ታገኛለች እንጂ በማይሆንና ገና በይሆናል ጭንቅላታችሁን እያስጨነቃችሁ ብዙ የህይወት ልፊያ ውስጥ አትቡ። መሞከር የምትፈልጓትን ሞክሩ። በነገራችን ላይ የነገዋ ፀሐይ ለእናንተ ይዛ የምትመጣውን ማን ያውቃል? ሶሻል ሚዲያ ላይ ከሚያያችሁ የጀመራችሁት ቢዝነስ ጋር ወኪን አድርጎ ከሚመጣ ሰው የሚመጣላችሁን በረከት በምን ታውቃላችሁ? ስለዚህ በፍጹም በነጋችሁ ተስፋ አትቁረጡ። ተስፋ ከሁሉም ነገር በላይ ነው። የምንኖረው በተስፋ ነው። ስለ ነገ የምናውቀው ነገር የለም። በፍጹም ተስፋ አትቁረጡ። የሆነች ነገር ሞክሩ። ዓለም እንደሆነ ጉዞዋን ትቀጥላለች። ምንም የሚቀየር ነገር የለም። የዓለም እውነታ ነው። ይመቻችሁ። ቀደም የነበሩትን ቪዲዮዎችን ተመልክታችሁ ላይክ፣ ኮሜንት፣ ሼር እያረጋችሁ A few years later ዋና ከተማ ጅቡቲ ነው ያለነው። ወደ ቀይ ባህር ደግሞ እስኪንጓዝ እንግዲህ ምን ያክል አደገኛ ቦታ እንደሆነ ተመልከቱት። የረቫን አርመኒያ ነው የምንገኘው። ዛሬ አንድ ቦታ ወስዳችኋለሁ። እንዴት ናችሁ ተመልካቾቼ? ዛሬ የት ነን?